ሳንቲ ስለሌለክ ሙልጭ ያልክ ድሃ ስለሆንክ ከሳውዲ ተጣርዛ ስትገባ ምንም ይዘህ ስላልገባክ ኦኬ እኔ ድሃ ላይ ብልጥ የሚጮት ሰው አይመቸኝም ምንም ይዘህ ስላልገባክ የምታስይዘው ነገር ስለሌለክ ባንክ እንዳያበድርክ የመዳም ቅመሞች ላይ ሰራህላቸው የመዳም ቅመም ጠበቃ ለስደተኛ ተቆርቋሪ ኢማነኛ ኡስታዝ ገለመሌ መስለህ ጀንጅነህ ቴሌግራም ላይ አሳምነህ በላሃቸው አሁን አንተ ቻይና ለቻይና እየዞርክበት ቦርጭን ታሳድጋለህ ስጣቸው ገንዘባቸውን አይፈልጉም በቃ 3 አመት ይፈጃል 3 አመት ቁጭ ብለው ይጠብቁ ካንተ ድርጅትክን እስክታቋቁም አንተ ሀብትክን እስክታቋቁም አንተ ሀብታም እስክትሆን ከዛ የዛሬ ስንት አመት ልክ እንደ በእርዳታ እንደበላሃት ልጅ የዛሬ 4 አመት የወሰድክባትን ብር ከ4 አመት በኋላ የዛሬ 4 አመት በነበረው ምንዛሬ እንደመለስክላት ልጅ እነሱንም የዛሬ አመት ነው የሰጡክ ከ3 አመት በኋላ በ3 አመት ባለፈው ምንዛሬ በድሮ ምንዛሬ ልትሰጣቸው ነው እንዴ እስከመቼ ነው አንተ በሰው ላብና በደሃ ላብ የምትከብረው አንተና መሰሎችክ እያንዳንዳችሁ ትጋለጣላችሁ ጭራሽ ግሩፕ ላይ አስሯቸው ቴሌግራም ላይ እኔ ስናገር ዘሎ ሄዶ ቴሌግራም ላይ እንዳይሉ ምንም አይነት አስተያየት እንዳይሰጡ ቆለፋቸው አፍኖ ይዞ እንዴ ግፍ ነው እናንተ በቃ በሉ እንደዚህ በሶሻል ሚዲያ ትንሽ ፌመስ እስኪሆኑ ይሰራሉ ከዛ በኋላ የመዳም ቅመሞችን እያሳመኑ ብራቸውን እየበሉ ነው ያሉት እያንዳንዱ ከአረብ ሀገር ገብቶ ድርጅት የከፈተ ሁላ በመዳም ቅመም ብር ነው አሁን በቅርቡ ከአይመኒታ ቀጥሎ ሌላም የሚጋለጥ ሌባ አለ አይመኒታ ሌባ አይደለሁም ካልክ ንጹህ ኮንክ ናኔ ይቅርታል ጠይቀ በህዝብ ፊት ችግር የለብኝም ናና ንጽህና አናሳየኝ የታለ 10 ሚሊዮን ብሩ የነዚህ 21 እህቶች ደረሰኝ እጄ ላይ ያለ ደረሰኙ ኦሪጂናል መሆኑን አረጋግጬ ነው የምናገረው 3 ቀን የፈጀብኝ ቪዲዮ ለመስራት ደረሰኙ ኢትዮጵያ ልኬ ኦሪጂናልነቱን እስካረጋግጥ ነበር ምንም ነገር ነው ሳላረጋግጥ አላወራም እንዴ አያሳዝኑክም ከነቁስላቸው በኦፕሬሽን ወልደው አራስ ልጅ ጥለው ሳውዲ በባህር ሄደው ከነቁስላቸው የሚሰሩ እናቶች አያሳዝኑክም አንተ ሚስት አለክ እናት አለክ እህት አለክ አይደል እንዴ ከሴት ነው ተፈጠርከው የሙት ልጅ የቲም ልጅ ባሏ ሞቶባት የሙት ልጆች የምታሳድግ እናት አታሳዝንክም በሷ አንተ ቻይና ስትመላለስ ሀብትህን ስታካብት አታሳዝንህም በሷ አንተ ፏ ያለ ኑሮ ስትኖር እሷ እዛ ጋር ተረባ አታሳዝንህም ህሊና የለህም ድንቄም ሃይማኖት አጉል አልሐምዱሊላህ አስተግፍሩላህ ቢስሚላህ ማሻአላህ ስላሉ ንጹህ ሰው ይመስላሉ እንዴ እኔ በጣም ነው ያዘንኩት ታሪካቸውን ስሰማ ሰው መሆኔን ያስጠላኝነት አጉል ደግሞ ግብረ አበሮቹ እናንተ ሌቦች አስመሳዮች በራሳችሁ ይድረስ ኢንሻአላህ በእነዚህ ምስኪኖች የደረሰው ነገር እናንተ ላይ ይድረስ እናንተ ሐቃችሁ ተበልቶ ተቸገሩ ተራቡ እናንተ ሌቦች የሱ አሽቃባጮች 1-4 ፍሬ አሽቃባጮች አላችሁ ምንም አያመጡም ደሃ ናቸው ጠበቃ የመቅጠር አቅም አይኖራቸውም ከኔ ጋር ፍርድ ቤት የሚመላለሱበት አቅም አይኖራቸውም እኔን መክሰስ ሲሰለቻቸው እኔ ጠበቃ አለኝ እኔ ሀብታም ነኝ እነሱ ሲሰለቻቸው ልጃቸውን ለሰው ጥለው አረብ ሀገር ይሄዳሉ ምን ያመጣሉ ደሃ ምን ያመጣል ደሃ ምንም አያመጣም እኮ ነው ሁሉም እኮ ደሃ ላይ አቅሙን የሚያሳየው ደሃ ጠበቃ የመቅጠር አቅም የለውም ደሃ ፍርድ ቤት የመመላለስ አቅም የለውም ደሃ የታክሲ ወጪው ፍርድ ቤት የሚመላለሰው ሲሰለቸው ስራውን ጥሎ ሲመላለስ ሚበላው ሲያጣ ባለመስራቱ ሚበላው ሲያጣ ባለመስራቱ የቤት ኪራይ የሚከፍለው ሲያጣ ፍርድ ቤት የሚመላለስበት የታክሲ የወረቀት ሲያጣ ተስፋ ይቆርጥና ለፈጣሪው ሰጥቶ ህይወቱን ይቀጥላል ምን ያመጣል ደሃ ለዛ ነው ሁሉም ከደሃ አቅም ከሌለው እየመረጠ እየሄደ የሚበላው በቀርቡ ደግሞ በጣም የምታከብሩት የምታካብዱለት ንጹህ ነው ሐቀኛ ነው የምትሉት ደግሞ ሲወጣ ደግሞ መረጃው ታያላችሁ አዳሜ የምትከብረው ከአረብ ሀገር እየገባች ድርጅት የምትከፍተው በመዳም ቅመሞች ብር ነው እናደራ ታዋቸው የመዳም ቅመሞች እስኪ ራሳችሁን ችላችሁ ክፈቱ ድርጅት እስኪ ከማንም ሳትለቅሙ የሜምበር ሳትሉ የምን ሳትሉ ተደራጁ ሳትሉ እስኪ ራሳችሁን ችላችሁ በራሳችሁ ብር ድርጅት ክፈቱ
በራሳችሁ። እናንተም ደግሞ የመዳም ቅመሞች የመደራጀት ገለመል የሚባል ነገር እስካልተዋችሁ ድረስ መበላታችሁን እድሜያችሁን አረብ ሀገር ላይ መጨረሳችሁን አታቆሙ አታቆሙም መቼም። በቃ አትደራጁ። በግላችሁ እንደነገርኳችሁ ምግብ ቤት፣ ፀጉር ቤት፣ የምግብ ተማሩ፣ የሜካፕ ተማሩ፣ ጥፍር ተማሩ። የሚያበላው ቢዝነስ እሱ ነው በአሁኑ ሰዓት ኢትዮጵያ ውስጥ። ወይ ምግብ ቤት ወይ የውበት ስራ ነው የሚያበላው። እነዚህን ነገሮች ተማሩ፣ አጥኑና ያንን ከፍታችሁ ሰርታችሁ ብሉ። ሙያ ያለው ሰው ደግሞ ቢዝነስ እንኳን ቢከስር በተቃጥሮ በጉልበቱ ይሰራል። ሙያ ይኖራችሁ። ወይ የምግብ ባለሙያ ሁኑ፣ ሼፍ ሁኑ፣ ወይ ደግሞ የውበት ባለሙያ ሁኑ። ሁለቱ ነው በጣም የሚያበላው። ሰው ይበላል ይዋባል፣ ይበላል ይዋባል። ስለዚህ ከሁለቱ ነገሮች መርጣችሁ የምትወዱትን ተምራችሁ ስሩ። ማንም ላይ አትጣበቁ፣ ከማንም ጋር አትደራጁ። ሁሉም ሌባ ነው። ሁሉም እኔ ነገ መጥቼ እንደራጅ ብላችሁ እንዳትሰሙኝ። የምን መደራጀት ነው? ራስሽን ቻይ በሉኝ። መደራጀት የሚባል ነገር የለም።